የሚገርማችሁ ግን በድንግልና የሚዘብቱ ፊልም የሚሰሩ ድራማ የሚሰሩ ድንግልና ገሌ እስከዚህ ዓመቱ ድንግል ሆነ ብለው የሚቀልዱ ሰዎች አፋቸው ይህንን ይበል እንጂ የድንግልና ሕይወት ግን ያከብሩታል። የንጽህና ሕይወት ከማንም በላይ እነሱ ያከብሩታል። ለምን መሰላችሁ? ለምሳሌ አሁን አንድ በጣም ዘማዊ የሆነ ሰው ብዙ ሴቶች ጋር የሚተኛ ሰው ብዙ ዝሙት ሊፈጽም ሰው ሊያገባ ሲወስን ምን አይነት ሴት ነው ማግባት የሚፈልገው? ልክ እንደኔ አለሌዋን ፈልጋቸው አምጡ ይላል እንዴ? እንደው ድንግል ትሆን እንኳን ላይ ቢያንስ ብዙ ቦታ ያለች ሊሆን አይመርጥም? ይመርጣል አይመርጥም? አናም ነው እንጂ ውስጣችን የሚፈልገው ይሄን ነው። እሺ ካገባ በኋላ ሚስቱ ከፈለገችው ሰው ጋር ስትሄድ ደስ ይላል እንዴ? ይቆጣል፣ ይበሳጫል። እንደዚህ ነው የተፈጠረው። አሁን እኮ ዝም ብለን የምንሰቃየው ከተፈጥሯችን ውጭ የሰራን አንድ ሰው ከስንት ሰው ጋር ሊሆን። ስለዚህ ትሰቃያለህ እንጂ ለጊዜው እንደው አድሚት አረጉትም አፋውጥተው እንጂ ውስጣቸው ግን ይህንን ሕይወት ያከብረዋል። ለጊዜው አጠጭም እስካሁን መጠጥ ቀምሰህ አታውቅም እንዲያታረግም ብለው የኃጢአትን ሕይወት በጣም የሚያሞካሹ ሰዎች ውስጣቸው ግን ያከብራል። ልክ እንደ ናቡከደነጾር 3 ደቂቃ እሳት ውስጥ ጨመራቸው። ካልሰገዳችሁ እሳት ውስጥ ትገባላችሁ አላቸው። ጨመራቸው። ሲያያቸው እሳት ውስጥ ገብተው ምን አላሉ? ሳይቃጠሉ ሲቀሩ የመጀመሪያው መዝሙራዎችን አመሰላቸው። ናቡከደነጾር የአናንያ የአዛርያ የሚሳኤል አምላክ ምን ያለ ይሁን እየተመሰገነ